በረከት ፈቶሽ ፍቅረኛሞች ሪሌሽንሺፕ ውስጥ ነበር ጆን ዳንኤል ጋር ማን ናችሁ ስንት ናችሁ እነማን ናችሁ እዚህ ጋር ስማለው ብሎ ነው እኛ actually እንትን ኦፊሻል ማድረግ አልፈለግንም ገባህ አይደል ካንቺ ደስታ የኔ ወሬ እንዳይለየን ሁሉም ታዩና ወደኔ ቅረብ እኔ አሁን አንድ ጥያቄ አለኝ መሰለሽ አሁን የዛኔ ላይቭ ምናምን እየገባችሁ ነበር ቆንጆ ነበር በቃ ከጆን ዳንኤል ጋር ጧጧት ሪከርድ ሲመጣልኝ እየተነዛነዛችሁ ነው ደቀጭ ሂጂ ወደዚህ ሂጂ ግቢ በከዛ ምንድናችሁ ከጆን ዳንኤል ጋር ማን ናችሁ ስንት ናችሁ እነማን ናችሁ ምንድናችሁ እውነት አይ በቃ ማወቅ ፈልጋለሁ ታጥቂቅ ደስ ለሚል ይተካል ማወቅ ፈልጋለሁ ሎፍታፍ ነው የገባው ያምሩ ነበር በቃ እንትን ሲሄዱ ከዛ ሰሞኑን ደግሞ በቃ የሆኑ እንትኖች ምናምን መጡ ማሰየም ያው እና ምንድነው እሱ እዚህ ጋር ስማለው ብሎ ነው እውነት ግን እሺ በረከት ፈቶሽ ፍቅረኛሞች ሪሌሽንሺፕ ውስጥ ነበር የዛኔ የትም ማታገኙት ኢንፎርሜሽን ተጣላን አላለም ይሄን ጥያቄ እኮ የጠየቀው ቤካ እኮ በረከት ከታይላንድ አራ አጨብጭቡለት አረ በየቤታችሁ በረከት የታይላንድ ልጅ አጨብጭቡለት አረ ብር ላኩለት አይ በጣም ጸዴ ነበር የዛኔ እኔ ኮንት ነበር የሚመስለኝ በቃ ለጌም ለሞቅ ለጨዋታው ምናምን ነበር የሚመስለኝ እግዚአብሔር ወይስ በዛ መሃል ነው የተፈጠረው ኮኔክሽን አየህ ነጥቦች ያነሳው ናታን ጌም እንግባ እኔ ናታርለት ምን አይነት ችግር አለው ለጌሙ ብቻ ነው ንገሪኝ ግን እስቲ ጌሙ ነው እንገባው ሰማ አይ በደንብ ትንገረን እስቲ ምንድን ነበር የዛ ሰሞን ምናምን ንገሪኝ አሁን ነበርን ስላልሽ ነው ይሄን ነገር የምጠይቅሽ አሁን አይደላችሁም ማለት አሁን አይደለም አይደል አሁን ከረንት አላችሁና ንገሪን እንዴት እንደተፈጠረ ምናምን በሰዓቱ ብዙ ሰው ያውቃል እኮ ግን ደብቀውት ነው አይመስልም አይደለም እንትን ነው የሚመስል አይ ቲንክ ኢት ኮንፊውዥን ነው አንዳንድ ሰው ያውቃል አንዳንድ ሰው ደግሞ ለጌም ይመስለዋል አረ ያውቃል ሰው ያውቃል ሲጀመር የምር ያውቃል እኛ actually እንትን ኦፊሻል ማድረግ አልፈለግንም ገባህ አይደለ ግን ፍቅረኛ ማሾች ነበርን ታዲያ እንዴት ሊያቅ ይችላል ሰው ያስታውቃል አሁን እዛ ስንጣላ ምናምን የሆነ ሪአክሽናችን ምናምን ያስታውቃል ግን እኛ ገገምን ገባህ አልፈለግንም ነበር ምናምን ነገር እናንተ የፈለጋችሁት ያልፈለጋችሁት እንዲታው እኔ አልፈለግም ፕራይቬት ነው ፈልገው እሺ ገባህ በሰዓቱ ፍቅረኛ ማሾች ነን ምናምን ብዬ መውጣት አልፈለኩም በዛ እንትን ውስጥ እሱ ሲፈልግ ነበር እሱ ኖርማል ነው ቢወጣም ባይወጣም ለሱ ችግር የለበትም እኔ ግን አልፈለኩም ነበር ዱባይ የሄዳችሁ ጊዜ አብራችሁ ነበራችሁ ማለት ነው የክሊፑ ጊዜ ነው የዛ ነው ፍቅራችሁ የጎመራው የዛ የጀመርና አካባቢ ታይም ከዛ ዛኔ ጀመራችሁት ከላይቭ በኋላ ከአንድ ወር በኋላ ምናምን ነው የጀመርነው በቃ ከላይቭ በኋላ ነው በጣም ቅርርብነት በጣም ተቀራረብን ምናምንና ውሏችን አንድ ሲሆን አንድ ላይ ማዋል ስንጀምር ምናምን ከዛ ሁለታችንም ፍቅር ውስጥ ገባን ከዛ አንድ ላይ ሆነ ወጣው ጉድ የሆነ ሰዓት ላይ አይ ቲንክ የሆነ ክሊፕ ላይ በሌላ ሰው ቲዝ አድርጎ ጆን ዳንኤል ድሮፕ ሲያደርገው ሞዴሏ ጃኒ ነበር ከዛ ደግሞ ኦሬዲ ሶሻል ሚዲያ ላይ ተጣልተዋል የሚል ወሬ ስለነበረ ኤክስፔክት አላደረግንም አንቺ ሚውዚክ ቪዲዮ ላይ እንደምትኖር እንዴት ነበር ፕሮሰሱ ምናምን ዱባይ ደግሞ በጣም በሚገራርሙ መኪኖች ምናምን ይሰራሉ ላምበርጊኒ ይላል ተጣልተን ነበር በዛ ሰዓት የምር ተጣልተን የምር ነበር የምር ተጣልተን ነበር ቪዲዮ ቀድሞ ተቀርጾ ነበር ነው ወይስ ቀድሞ መጀመሪያ እኮ ነው የቀረጽነው ከቀረጻችሁ በኋላ ተጣላችሁት ከዛኔ መሀል ላይ ዱባይ አልሄድኩ የዛኔ ተጣልተን ሄድኩት ነው ኦኬ የክሊፑ ፕሮሰስ እንዴት ነበር ስትቀረጹ ምናምን እንዴት ነበር ምን ገረመሽ ምናምን አሪፍ ነበር ከልባችን የሰራ ነው ማለት ይሆነ ሁለት የሚፋቀሩ ጥንዶች አስተያየታቸው ይቀየራል አሁን ብዙ ሰው ማለት ነው እየሄደ እንትን ቼክ ያደርጋል አይ ከምር ግን ከልባችን የሰራ ነው
አሪፍ የሆነ አይ ቲንክ ከልባችን ነው የሰራነው አዎ አይ ደስ ይላል ካሜራው ምናምን እሱ ምናምን አልገረመሽ አሁን በቃ ካሜራ ምናምን ይገርመኝ ይመስላል ካሜራው ጽድት ማለቱ አዎ ጽድት ያለ ካሜራው በጣም ጥራቱ ምናምን አንደኛ ነው ባይዘው ከአሁን ካሉት ክሊፖች የኛ በጣም ጸዴ ነው በጣም ብዙ ኮሜንትም እንትን ይነገራናል እንደዚህ አይነት ቆንጆ ነበር በቃ የሚታየው ነገር ቆንጆ ነው መኪኖቹ አዲስ ናቸው ያ ፎቆ አዲስ ነው ንጹህ ነው መኪና ኪራይ አለ ዱባይ ውስጥ በሰዓት ስንት ብር ነው በጣም ውድ ነው ኪራዩ እኛ የተከራየነው በሰዓት 2500 ድርሃም ስንት ብር ማለት አሁን የድርሃም ዋጋ ማወቅ አለብኝ ጋይስ እንዴ 2500 ውስጥ ያባዛው በሰዓት ስንት ሰዓት ቆየ ያ አራም ሽተን ነበር በጣም ቀኑ ሙሉ ነው የቆየው ነዳችሁ ቀኑ ሙሉማ አይደለም ቀኑ ሙሉማ እንዴት ይሆናል ላይ ለሆነ ሲን የተፈለገው ያሲን እስከሚያልቅ ድረስ ግዴታ ስንት ሰዓት የሚሆን ባለቀበት ሰዓት ነው የሚሄደው መኪናው በቃ እንንዳ ብትሉ ግን መንዳት ትችላላችሁ ያ ቴንክ ዩ በጣም እሺ ከዛ ወደዚህ ስመጪ አልተለወጠብሽም እኔ አሁን ምን እንደተፈጠረ ልንገርሽ እኔ እውነት ልናገር አይደለም ስለ ታይላንድ ግን በዛ ቆይቼ ምናምን መጣው ሲያስመጣ ገጠሪ መጣው መሰለኝ ወይ የኛ ዲያስፖራ አንድ ሀገር ሄደን እንደዚህ የምትለው ወሬኛ ይመስላል ለ15 ቀን ሄዱ ለ7 ቀን አንድ ሄድከው አይደለም ሌላ ሀገር ሄደሽ ስትመጪ እንደሱ እሱ እንዳለው ነው የሚመስለው የምር እኔ ካይሱ ታይላንድ ነው ሄደው it's like አይ በቃ የሆነ it's like ምን የሆነ ብቻ it's like ምን ያለ ነው ፀሐዩን ቀነስ እናረጋው አላቅም ምን ማስተካከል እንዳለብን የቱ ጋር እንደሆነ አልገባኝም ግን ማለት ልክ እዚህ ስደርስ የሆነ በቃ አላ ሜቢ አንተ የገባበት ሰፈር ኮርና ሰው ነው ቢሆንስ እሱም obviously ሰፈሩም ስለዚህ ዝም በላ ወደ መሃልማ እኛ የመሃል ሸገር ልጆችን እንደዚህ አትበል ኖር ልጆች አያገባኝ ያራ ባያ እሺ ምንድን ነበር ሐሳብሽ እነዛን ክሊፖች ሲሰሩ በጣም ተካኮብሽ የማይክ ለምዶኖብኝ ነው እንዳይጠፋ ምንድን ነበር ሐሳቡ ልክ አንቺ ስገቢ ምናምን እንዴት እንሰራዋለን ምናምን ብላችሁ እንዴት ነበር መጀመሪያ የሚያወራችሁት ማለት እንዴት ስለ ክሊፑ መጀመሪያ ያወራችሁት እንዴት ነበር አልገባኝም ጥያቄ በደንብ አብረራ እንዴት ነበር ስትል አሁን ለምሳሌ ልክ ክሊፑን ልሰሩ ስትሉ እንዴት ነው ያወራሽ ኦዲዮ ካለቀ በኋላ እንትን እንሄዳለን ተባብላችሁ ነው ከዛ በፊት ነው መጀመሪያ አንቺ ቶኛለሽ የቀጣይ ዘፈኑ ላይ ቶኝ ምናምን ነው ብሎ አውርቶሽ ነው ከዛ በኋላ ዘፈኑ የተሰራው ምናምን እንዴት ነበር ወሬው ማለት ነው መጀመሪያ አወራንበት ሙዚቃው በጣም ደስ የሚል ተሰርቶ ነበር እሺ ከዛ አይደለም እኔ ከተዋወቅን በኋላ ነው ሙዚቃ የተሰራው እሺ ከዛ ለምን ቆንጆ ስራ እንሰራለን ብለን አወራን ኦኬ ከዛ ሰራን ስለዚህ መጀመሪያ ከዘፈኑ በፊት አንቺ እዛ ዘፈን ሞዴል እንደምትሆኚ አወራችሁ አዎ ይሄ ነበር ጥያቄ ኦኬ ነበር ጥያቄ ያለ ቢሲ ሳይቤት ያርገው ሌሎች የሙዚቃ ቪዲዮ እንትኖች አልመጡልሽም እኔ ሙዚክ ቪዲዮ ላይ ግቢ ምናምን የሚሉ ጥያቄዎች መጥቶልኛል ከዛ በፊት ከዛ በኋላ ኦኬ ከዛ አልወደድሽው ማሳቡን ነው መስራት አልፈለኩም አፈልጊም ሙዚክ ቪዲዮ መስራት የሆነ እንትን ኦኬ በፊት ፊልም መስራት ፈልጊ ነበር አሁን ፊልም ስክሪፕት ቢመጣልሽ ለመስራት ጊዜው ራሱ አለሽ አሁን በደንብ ነው ፊልም በኢየሱስ ስም በደንብ ነው እንጂ እንትን አስቤያለሁ ባይዘው እግዚአብሔር ካለ ለወደፊት ፕሮዲስ ለማድረግ በጣም ጸዴ ነው እኔ ፊልም አስቤያለሁ ባይዘው ጃኒ የሆነ አሪፍ ስክሪፕት አለኝና አብረን ብንሰራት ነው አንተ ብር ልጠይቃት እርዳታውን ነው ታውቃለህ ገና እኮ ልጆች እኮ ነን ባይዘው አንቺ ነሽ እኔ በጣም እኮ ገና እኮ ነኝ በረከት እኮ አጎት እኮ ነው መስራት እችላለሁ ታሰብኩት አረ ፕሮፖዛል እናስገባለን እንደውጭ ጉዱላ ችግር የለም እርዳታው በትልቅ ጽሁፍ እርዳታው ግን ፕሮዲዩስ ያደረግሽው ፊልም ላይ ለመተወን ፕላን አለሽ ወይስ ከመጣልሽ ስክሪፕት ለመስራት ሬዲ ነሽ
አሪፍ በቃ እዛ ውስጥ ከገባሽበት ከፈለኩ ተውነዋለሁ ከፈለኩ የፈለኩትን ሰው አስገባለሁ ገባሽ ሶ ራሴ ፕሮዲዩስ ካደረኩት ራሴ ነኝ የምመራው ማለት ነው ከፈለኩኝ ተውነዋለሁ ያሳይ ስለዚህ እንደዚህ የመጣልሽ እድል ኖሮ እንደዚህ ከስክሪፕቱና መጥቶልሽ እንትን ያልሻለ ያልተመቸሽ መጥቶ ያውቃል እንደዚህ አይነት ነገሮች አይ አሁን ላይ እንኳን ይመጣልኛል በጣም ብዙ ነው ይመጣልኝ ባይዘው ግን ከላይቭ ጋር ምናምን አይመቸኝ ላይቭ እንደ ነገርኩ ቅድም አውርተንበታል ምን ያህል እንቅልፍ እንደሚፈጅ ምናምን እንደምንተኛ ሶ አልሰራም አሁን ሜቢ ላይቭ ካቆምኩኝ ምናምን ወደፊት መቼ ግን ይመስልሻል እሱ ላይቭ ማቆሙ ለምን ታቆሚያለሽ አይ ዝም ብሎ ጀስት ግን እኮ በዚህ ኢንጆይ ያረክም የምታረገው ነገር ነው እንደ እንትን ካየኸው ኢንጆይ ታረጋለሽ ኦፍ ኮርስ እንደ ስራ በየተሰራው አረበየስ በጣም ኢንጆይ ማረግበት አንተ እኮ ላይክ እንትን ስለ ፋሚሊ ስለሌለህ ይመስለኛል አረኔ በትክክለኛው ግን አለኝ በትክክለኛው ዓለም ላይ ግን አለኝ እንደ ስራ እንደ የምገበው ከመክፈቴ በፊት ማለት ነው እዚህ ወገቤን ሁሉንም ነገር አንዴ ጋይስ ሁለተኛ ሌዘር እንዳታረግሽ ምን አባት መሰል እስኪ እንተማመን እንሁን አብረን ቃል ይሁን ወሬ እንዳይለየን ሁሉም ተይውና ወደኔ ቅረቢ ቤታችን እንዳይፈርስ የምለውን ስሚ የፍቅር